እኔ የምላችሁ እናንተ ቆይ እንዴት ትችላላችሁ? ዛሬ የሰው ቤት እየሰራው ደክሜ ውዬ ገና ቤት ላይ እናቴ በጣም ታማለችና ከራሱ ሰሞኑን እናቴ ስለታመመች እኔም ስለታመምኩት አንድ ብርም ኪሴ ላይ የለም ነበረና ከሰው ተበድሬ 1500 ብር ከጓደኞቼ ከኔ ጋር የሚሰሩት ልጆች ተበድሬ ብር ወሰድኩ። ከዛ አሁን ወስጄ ያ ብሮ ለሰው አስተላልፍኝ ብዬ መንገድ ላይ ለምኜ ስሰጥ አስተላልፊያለሁ ብሎ ከኔ ብር ወስዷል። ግን እሱ አስተላልፋለሁ ብሎ ጠፍቷል። ምንም አያስተላልፈኝም። እናቴ በጣም ታመማለች። አሁን እናንተም እናታችሁ እርዱኝ፣ እናንተም በእናታችሁ አግዙኝ። እኔ በጣም ማርሮኛል። ከራሴ በላይ ሆኖኛል። ከራሴ በላይ አቅም ሆኖኛል። እስቲ ጌታን አይታችሁ አግዙኝ።